ጤና ይስጥልን። እንግዲህ ይህ የመጀመሪያ ቪዲዮ ሲሆን ብዙ የተለያዩ መጽሐፍትን በተለይ አክሽን ህይወታችንን የምንቀይርበትን የተለያዩ ቴክኒካል ነገሮችን የማቀርብበት ቻናል ይሆናል። እንግዲህ በመጀመሪያ ቪዲዮ ላይ የተለያዩ መጽሐፍትን በተለይ ዲጂታል ሱስ ወይም እንግዲህ እንደምታዩት የኛ ህብረተሰብ በኢንተርኔት እና በተለያየ በዲጂታል ወይም በጌም በተለያዩ ነገር በእነዚህ ሱሶች ተዘፍቆ ይገኛል። አብዛኞቻችን በጣም ኢንተርኔት ከሚገባው በላይ ጊዜ ሰጥተን ቁጭ ብለን ወይም እንግዲህ በሱስ የተጠመድን ሰዎች ሆነናል። ይህንን ለማስቆም እንግዲህ የተለያዩ መጽሐፍት መፍትሄዎቻቸውን ሰንዝረዋል። አራት ወሳኝ መጽሐፎችን በተለይ በእንግሊዝኛ የተጻፉ ናቸው። ኦፍኮርስ እነዚህ መጽሐፍት አንብቤ በአጭሩ በአማርኛ በአምስት ደቂቃ ባልሞላ ውስጥ እያንዳንዱን መጽሐፍ በቀጣይ የማቀርብላችሁ ይሆናል። በተከታታይ እንድትከታተሉኝ ተስፋ አድርጋለሁ። ምናልባት እንደዚህ ሱስ ውስጥ ያላችሁ ሰዎች ወይም ስለዚህ የተሻለ ነገር ማወቅ የምትፈልጉ ሰዎች ኮሜንታችሁን ብታጋሩኝ ያላችሁን አስተያየት እና ያው ለቀጣይ ሞራል እንደሚሆነኝ ተስፋ አድርጋለሁ። አመሰግናለሁ።